ልጅሽ ከ3 እስከ 4 ዓመት ባለው በዚህ እድሜው ቀስ በቀስ የልጅነት ድንበር እየተሻገረ እያደገ የሚሄድበት ነው። የራሳቸው ጠንካራ ኦፒኒየን ይኖራቸዋል። በዚህ ጊዜ ጓደኝነት ይፈልጋሉ። ማህበራዊ ኢንተራክሽን ትንሽ በትንሹ ይለማመዱታል። የመጀመሪያው ሞራል አንደርስታንዲንግ ልክ ነው፣ ልክ አይደለም ግንዛቤም ደብሎፕ የሚያደርጉት በዚህ እድሜያቸው ነው። ከ3 እስከ 4 ባለው ማለት ነው። እንደ ወላጅ ይህንን ስቴጅ በጥንቃቄ እንዴት ማለፍ እንዳለባችሁ የሚያግዙ ስነ ልቦናዊ ጥቆማዎችን እንመለከታለን። አብራችሁን ቆዩ። የመጀመሪያው ወላጅ መረዳት ያለበት ልጆች ከዚህ ከ3 ዓመት እስከ 4 ዓመት ባለው መካከል ሲሆኑ ጓደኛ እንደሚፈልጉ ልጆች በደንብ ልትረዱ ይገባል። አጠገባቸው ካሉ ወላጆች ጋር ካሉ ልጆች ጋር ኢንተራክት የማድረግ ልምምድ በደንብ ይስተዋልባቸዋል። ከጎረቤት ከቤተ ዘመድ ልጆች ጋር ማለት ነው እና የየራሳቸውን ትናንሽ ስቶሪ ሼር ይደራረጋሉ። በጨዋታ መሃል ግጭት መኖር፣ ብዙ ጓደኛ መፈለግ፣ ግን ደግሞ ያ ጓደኛ አብረው ከሱ ጋር ከዛ ጓደኛ ጋር አብረው መጫወት ቢጀምሩም በጨዋታው ሕግ መጣላት፣ አለመውደድ በዛም ምክንያት ይኖራል እና ይዋደዳሉ፣ ብዙ ጓደኛ ይፈልጋሉ። ግን የጨዋታውን ሕግ አክብረው ለመጫወት የሚቸገሩበት የእድሜ ክልል ነው ይሄኛው ማለት ነው እና እንደው በምሳሌ እንመልከት። የሌላ ልጅ መጫወቻ መውሰድ እና ልጁን መደብደብ፣ መጫወቻውንም ወስዶ ልጁንም ደብድቦ ሊል ይችላል በዚህ እድሜው እና በዚህ ጊዜ እንደ ወላጅ ምንድነው ማለት የሌለባችሁ፣ ኧረ እንደው ምን ይሻለኛል የት ወስጄ ላሳድግ አይነት ማለት ሳይሆን በእርጋታ ማስረዳት። የኔ ልጅ በጉልበት ሳይሆን የሰው ዕቃ፣ የሰው መጫወቻ፣ የሰው አሻንጉሊት፣ የሰው እስክሪብቶ፣ የሰው ቦርሳ ጠይቀ ከተስማማ ብቻ ነው አመስግነ መውሰድ ያለብንና አይተ መመለስ ያለብን ብሎ እነሱ በሚገባቸው ቋንቋ በጣም ሲምፕል በማድረግ ማለት ነው እና ማስረዳት እጅግ ወሳኙ ነገር ነው። ጓደኛ የሚፈልጉበት ጫፍ የሚደርስበት ስለሆነ ያንን ፕሮፐርሊ ሃንድል ማድረግ ካገኙ በኋላ ጓደኝነቱን ቶሎ ስለሚፈርስባቸው በጥል በመፎካከር በቅናት ያንን ጋር በመብላት የሚችለው ወላጅ ነው። የሰው ንብረት ተጠይቆ እንደሚወሰድ ተወስዶ ደግሞ አመስግናችሁ መመለስ አመስግኖ መመለስ እንዳለበት ማስተማር ማለት ነው። ሁለተኛ እንግዲህ ኢሞሽን ስቲል አለ። በዛኛው በታችኛው ስቴጅም አይተናል ከ2 እስከ 3 ባለው እና ምንም እንኳን ቋንቋና ንግግር የጀመሩ ቢሆንም አሁንም ቢሆን እየታመቀ ስሜት አለ። ምን ልታስተውሉ ትችላላችሁ? ልጆች ላይ ነገሮች በራሳቸው መንገድ በሚፈልጉት መንገድ ሳይሄድ ሲቀር ማልቀስ፣ ከጓደኛ ጋርም ሆነው ሲሸነፉ መፍራት፣ ከጓደኛቸው ጋር መፎካከር እና መቅናት ይኖራል። በጣም በምን ልታግዝ ነው የምትችለው? እንደ አባት እንደ አሳዳጊ የተሰማቸውን ስሜት ቫሊዴት ማድረግ፣ ስም መስጠት ለዛ ስሜት። ያንን አያውቀውም እሱ ፍርሃት እንደሆነ ቅናት እንደሆነ ምንም አያውቅም። ቅናት በዛ እድሜው ፉክክርም አያውቅም። ስለዚህ እየተሰማ ላለው ስሜት ስም መስጠትና ያንን እየተሰማ ያለውን ስሜት እያሳየ ካለው ባህሪያዊ ድርጊት ጋር ለሱ በሚገባው ቋንቋ ለሷ በሚገባት ቋንቋ ማስረዳት። በምን ፋንታ? በመቅጣት በዱላ ፈንታ ማለት ነው። በምሳሌ እንመልከት። ፈርተሃል ልጄ፣ ምክንያቱም የነገውን ፈተና ጓደኛዬ ከኔ በላይ ይሰራል ብለ ስላሰብክ ይመስለኛል በማለት ለስሜቱ ለፍርሃት ስሜቱ ማለት ነው ስም መስጠትና ምክንያቱን ማብራራት። የፈራው ለምንድን ነው? ፍርሃት ስሜት ተሰምቶታል። ያንን ወላጅ ማየት ስለሚችል ያውቀዋል። የፈራበት ምክንያትም ጓደኛው የሰፈር ልጅ ወይ የቤተ ዘመድ ልጅ አንድ ክፍል ከሆነ ከሱ በላይ ፉክክር ካለ ከዚህ ቀደም ከነ በላይ ይሰራል ብሎ እያነበበ ደብተር ይዞ መልስ ስትጠይቁት እናንተ ቤት ውስጥ ከሱ በላይ ቀደም እያለ የሚመልስ ከሆነ ወይ እሱ በቃ በደንብ ይሰራል በሚል ፍርሃት ሊኖራል እና ያንን ፍርሃትና ምክንያቱን ለሱ ማብራራት በዛ እድሜው ስለ ቅናት እና ስለ ሌሎች ኢሞሽኖች አንደርስታንድ ስለማያደርግ ማለት ነው። ሶስተኛ
እንግዲህ በዚህ እድሜያቸው ህጎችን አንደርስታንድ ያደርጋሉ በመጠኑ በከፊል እና እንደ ወላጅ እንደ አሳዳጊ እንደ እናት እንደ አባት ህጎችን ማክበር እና አለማክበር የሚያስከትለውን ውጤት መንገር ማሳወቅ ልጆች ምክንያትና ውጤት ወይም የኮዝ እንደ ኢፌክት መረዳት ይጀምራሉ። ትንሽ በትንሹ እንዲህ ካረክ ይሄ ይሆናል ብሎ በግልጽ መናገር። ግን እንደው ደስ ስለን የምናደርገው ሳይመቸን ሲቀር ደግሞ የምንተው አይነት ከሆነ ልጆችን ኮንፊውዝ ያደርጋል፣ ግራ አጋቢ አይነት ይሆናል እና ወጥነት ስለሌለው ማለት ነው። እና ወጥነት ባለው መንገድ ሩልስ አንድ ሬጉሌሽኖችን ኮንሲኩዌንሱን መንገር፣ ህግ ማስቀመጥ፣ ያንን ህግ መጠበቅ እንደሚያሸልም፣ ያንን ህግ ማፍረስ እንደሚያስቀጣ ከነ ውጤቱ በደንብ ግልጽ አድርጎ ማስረዳት እጅግ በጣም ኢምፖርታንቱ ነው። አራተኛና የመጨረሻው ምንድነው? ወላጆች ልጅሽ በዚህ እድሜዋ ስለ ህጎችና ኮንሲኩዌንሶች ብቻ ሳይሆን ስለ ህግና ስለ ኃላፊነት የምትረዳበት እድሜ ነው። በዚህ እድሜዋ ስለ ህጎች በደንብ ክሊርሊ ትረዳለች። ነገር ግን ያው ጥያቄ ማንሳቷ አይቀርም። ማም ይህንን ግን ለምንድን ነው የማደርገው ልትል ትችላለች። ለምሳሌ ድንገት ከመሀል አንቺንም የሚያስደነግጥ አይነት ጥያቄ ልነሳብሽ ይችላል። እንደዛ ብትል ምንድን ብለሽ ነው መመለስ ያለብሽ? ወይም የአንቺ ሚና ኮንሲኩዌንሱን ማሳየት። ይህንን ለምሳሌ ማም ይህንን ነገር ግን ለምንድን ነው የማደርገው ካለች ልጅሽ ውጤቱን ይህንን ካደረግሽ እንዲህ ይሆናል፣ ይህንን ካላደረግሽ እንዲህ ይሆናል ብለሽ ውጤቱን እንዳለ ከፊት ያለው ማሳየት እንደ ወላጅ ያ ነው እና ያ ኮንሲኩዌንስ እየሆነ እንደሆነ ፎሎ አፕ ደግሞ ማድረግ እንድታሻሽል የፈለገችውን ባህሪ ማለት ነው። እና ለምሳሌ እያጠፋች ከሆነ ወይም ገና ደብተር ስትይዝ እንቅልፍ የምላት አይነት ከሆነ ያ እንዳይሆን ካነበበች ምን እንደምትሆን ካላነበበች ምን እንደምትሆን ከትምህርት ጋር በማገናኘት ወይም ስለ ወደፊት ህይወቷም አርቆ ለነሱ በሚገባቸው እድሜ ማስረዳት እንድታሻሽል የተፈለገውን ባህሪ በሌላም ማለት ነው። በትምህርት ብቻ ሳይሆን በሌሎች ምግብም አልበላም ሊሉ ይችላሉ። ከስልክ ጋርም ተያይዞ ያለ ችግር፣ ከቲቪም ጋር ከፊልም ጋር ብዙ ሌላም ችግር ይኖራል። ከዛ ጋር ማገናኘት ማለት ነው። ስለዚህ ልጅሽ ይህንን ለምን አደርጋለሁ ስትል በቃ ጨቅጭቅኝ አድርጊ ተብለሻል አድርጊ ሳይሆን ሪዝኑን ሳይሆን ውጤቱን ያንን ካደረገች ምን እንደሚከተል ማስረዳት። ለምሳሌ የኔ ልዕልት ጥርስሽን እንድትቦረሺ የማዝሽ ሁሌ ካደረግሽ ቆንጅዬ ጠንካራና ጤናማ ጥርስ እንዲኖርሽ ስለምፈልግ ነው ብለሽ አብራርላት። በቃ ውጤቱ ጥርስ ከተቦረሸ ጠዋትና ማታ የሚኖረው ጤናማ ጠንካራ እና ቆንጅዬ ጥርስ ይኖርሻል ብሎ መንገር። ካልሆነስ ካልቦረሽሽ ካልተቦረሸስ የሚለውንም ያንንም ውጤት መንገር ማብራራት፣ እድሜያቸው ሊገባቸው የሚችል ቋንቋ ማለት ነው። ወላጆች ልጅሽ በዚህ ጊዜ ስትራክቸርድ በሆነ አካባቢ ማለት ያው ትምህርት ቤት መኖር እና ህግ አክብረው መቀጠል እንዳለባቸው ይገባቸዋል። ጓደኝነት ስለመመስረት እና በጥቂቱም ኢንዲፔንደንት የመሆን አዝማሚያ የምታስተውሉበት ነው ይሄኛው የእድሜ ክልላቸው ማለት ነው። እና የአንቺ ሚና ምንድን ነው? ከኋላ ሆነሽ መንገድ መጠቆም፣ ኮንፊደንሳቸውን ማገዝ እና ከቤት ውጭ ላለው ዓለም ትምህርት ቤት፣ ሰፈር፣ ከጓደኛ ጋር ለሚኖራት ሪሌሽንሺፕ መንገድ መጥረግ ብቻ ነው የወላጅ የአንቺ ሚና በዚህ እድሜ ደረጃቸው ማለት ነው። በጣም ኢምፖርታንቱ ያ ነው። ይህ ቪዲዮ ጠቅሞሽ ከሆነ አንዴ ላይክ እንድታደርጊ በአክብሮት እጠይቃለሁ። ጥያቄ ካለ ኮመንት ስር ጻፉልን። በዚህ እድሜ ያሉ ልጆች ከ3 እስከ 4 ማለት ነው ለየት ያለ ከቤትሽ ምንድን አደረጉ፣ እንዴትስ ሃንድል አደረጋችሁ የሚል ገጠመኝም ካለ ወይም ደግሞ እንዲህ ያደርጋሉ የኔ ልጆች እንደዚህ አድርጌ ባሉኝ የምትሉትም ካለ ጻፉ፣ ገብተን እዛው እንመልሳለን። ወይም ሌላ ቪዲዮ በዛ ዙሪያ ስነ ልቦናዊ ሊትሬቸሮች የጥናትና ምርምር ጽሁፎች እያጣቀስን እያነበብን ይዘን ለዚህ እንደሚሆን አድርገን እናቀርባለን።